የመጣች በሩን ዘግቶት ነው የሚያወሩት እና ብዙ ጊዜ የመጣች ብዙ ነገር ያወራሉ። እኔ መስማትም አልችልም። እንደዚህ አይነት ስራዬም አይፈቅድም እንደዚህ አይነት መስማት እና እዚህ ጋር የመጣሁት የብሩኬ ልጅ እንዳልሆነ ቃል አረጋግጠልን። ትክክል ነው። ዲኤንኤ እንደተቀየረ በቃ በብዙ ነገር ካንተ ውጪ ይሄንን መረጃ ማንም ሊነግረኝ አይችልም። ገብቶሃል? እኔም እዛ ስለምሰራ ዶክተሩንም ስለምትቀርበው ልታይ ትችላለህ ብዙ ነገርና ልጅቷ በጣም መጥፎ ነገር እያደረገች ነው ያለችው። ትላንት ጭራሽ የሚለቃው ብሩክ የምታውቀው ከሆነ ማለት ነው በዚህች ልጅ የተነሳ ለቃው ተጣልታው አገር ለቃ ልትወጣ ነበርና ሐሰን ከድርጊት ብትቆጠብ አሪፍ ነው። የማይሆን ነገር ነው እያረክ ያለው። እኔ እንኳንም አልነበርኩ ትላንት የምር ሐሰን በጣም ነበር የምንጋጨው። አሁንም ላገኘም ላይም አልፈልግም። ብችል ተደበቅ ስለ የማይደረግ ነገር ነው ያረከው። ሰላም ውድና የተከበራችሁ የኛ የጨረቃ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን። ሰሞኑን ጠፍተን ነበር በአንዳንድ ጉዳዮች። ዛሬ ተመልሰን መተናል። ትላንት የማይሆን ነገር እያየሁ ነበር። የገዛ ወንድማችን ሐሰን የማይደረግ ነገር እያረገ ነበር። ማስታረቅ ይመስል አይሚን ተይ ብሎ ከብሩ ጋር ማገናኘት ይመስል ያሰበላት መስሎት የማይሆን ነገር ከሀገር ይዟት እየሄደ የማይጠበቅ ነገር ነው ያደረገውና በጣም ዛሬ ተበሳጭ ነው የመጣሁት። መምጣትም አልፈለኩም ነበር። እሱንም ማስጠንቀቅ ስለፈለኩኝ ነው። አይሜን የምትረዳት በእንደዚህ አይነት መንገድ አይደለም። ይዛ ከሀገር ይዛ በመውጣት አይደለም። ቡሩክን እንደጠላ በማድረግ አይደለም። ሐሰን ትክክል አላረክም። እኛም እኮ አንተ ከምታስብላት በላይ ላይ እናስብላታለና ምርመራም ከሆነ ቡሩክ አላስመረምርም አላለም፣ ችላም አላላትም። ሲጀመር የእዩ ልጅ ራሱ የተባለው የሱ አይደለም። እርግጠኛ ሆነ እሷን እንደበደላት አድርገ ነው ትላንት እንትን እያልክ የነበረውና ሐሰን የማይደረግ ነገር ነው እያረክ ያለው። ከአይሚ በላይ እኮ ከአንተ በላይ ብሩኬ ነው ሊያስብልህ። ከማናችንም በላይ ቅድሚያ ሊያስብላት የሚችለው ብሩክ ነው። አንተ ምን ቤት ሆነ ነው ይዛት በድብቅ በዛ ምሽት ይዛት ልትወጣ ያሰብከው? ሐሰን እንደዚህ የማይገባ ነገር ነው እያረክ ያለው። እኔ በጣም መወድና ማከብር ጓደኛዬም ወንድሜም ነው ሐሰን። ዛሬ ግን የማይደረግ ነገር ነው ያረከው። በጣም ነው ያስጠላኝ ስለማየው ማለት ነው። ምን ቀርበ ብሩክ ጓደኛ ነው እንደዚህ ሃይሚ እየተጎዳች ነው፣ ሃይሚ እየታመመች ነው፣ ሃይሚ እንደዚህ ሆናለች ብትለው እኮ ብሩክ የሚያስተካክለው ነገር ነው። አንተ እንደ ሐሳቢ የባሰ ነገራቶችን ውጥንቅጥ ውስጥ ለመክተት በድብቅ ይዛትክ። እኔ እንኳንም አልነበርኩ ትላንት የምር ሐሰን በጣም ነበር የምንጋጨው። አሁንም ላገኘም ላይም አልፈልግም። ብችል ተደበቅ ስለ የማይደረግ ነገር ነው ያረከው። ሐሰን ከድርጊት ብትቆጠብ አሪፍ ነው። የማይሆን ነገር ነው እያረክ ያለው። አይሚዬ ደግሞ አይዞሽ አይሚዬ፣ ምንም አይፈጠርም። ብሩኬ ሁሌም ከጎንሽ አለ። ለመለያየትም ማሰብ የለብሽም። አንድ ተራ እዩ የምትባል ልጅ መጣች ተብሎ ለዛውም ፌክ ዲኤንኤ አርጋ የብሩክ ልጅ እንዲሆን ያረገች ልጅ ነች። ገብቶሻል? ያን የመሰለ ጥንካሬ እሺ ሄደ። ዛሬ ላይ አሁን እንደዚህ ለቀሽ ለመሄድ ምናምን የምትወስኝ በገዛ ጓደኞቹ ተነሳስተሽ በዚህ አጋጣሚ የብሩክ ጓደኞች ሳይሆን የብሩክ ጠላቶች መሆናቸውን መገንዘብ አለብሽ። ከእንደዚህ አይነት ሰው ጋር አብረሽ እንደዚህ አይነት ነገር ማድረግ የለብሽም። ሐሰንም ቢሆን ትክክል አላረክም። በጣም ትልቅ ጥፋት ነው ያጠፋው። ትልቅ ጥፋት። ልጅቷ ያላሰበችውን ነገር እያረክ የነበረው ለቃው እንድትሄድ የማይደረግ ነገር ምን ቤነ በዚህ መልኩ እኮ አንድ ልታረጋቸው አችልም። የባሰ ልበታተናቸው፣ ልታለያያቸው፣ ድጋሚ እንዳይገናኙ ነው እያረክ የነበረው። ቡቡም በተቻለ መጠን አይሚ አልተጎዳችም አይደለም፣ ተጎድታለች፣ አዝናለች፣ ታማለች። በዛ ላይ እርጉዝ ነች። በሰዓት ሁሉንም ነገር እርግፍ አድርገህ ትተህ ከጎኗ ነው መሆን ያለብህ፣ ከሷ ጎን ነው መሆን ያለብህ። ምንም ነገር ሊቀር ይችላል። እዩ ምናምን ገደል መግባት ትችላለች። ገብቶሃል አይደል? ስምን ለማጥራት ስምን ለማስተካከል እያረክ ያለው ነገር እዚህ ጋር ደግሞ አይሚ ብቸኝነት እየተሰማን ነው። ብቻዋን የሆነች ሰው የሌላት አክል እየተሰማት ነው። ለደቂቃ ከጎኗ መራቅ የለብን። ትላንት እንግዲህ በዚህ መሀል አንድ ቀን ሁለት ቀን የሆነ ነገር ቢፈጠር በመሀላችሁ ምን አይነት ነገር እንደተፈጠረ አይታል። ለቃ ለመሄድ ስለ ዲኤንኤውም የተረጋገጠና እውነት የሆነ ነገር እኔ የደረሰኝ መረጃዎች አሉ። አሁንም ቢሆን የእዩ ልጅ እንዳልሆነ የሚያረጋግጡ ነገር ብዙ ነገሮች አሉ። 100% እሷ ፌክ አሰርታ ነው። እዛ ሆስፒታል ላይ ትልቅ ሆስፒታል ነው። እዛ ሆስፒታል ላይ የሚሰራ ካርድ ክላስ ውስጥ የሚሰራ ልጅ አለ። ተደጋጋሚ እዛ እየሄደች በድብቅ ክላሱን ዘግተው በድብቅ ሲያወሩ የሰማትም ያያትም ልጅ አለ።
እዩ ማለት ነው። እና እሱንም ዛሬ ጠርቼዋለሁ። እሱንም እናገኘዋለን፣ ይመጣል፣ ደውዬለታለሁ። እና እዛ ሆስፒታል ውስጥ ካርድ ክላስ የሚሰራ ልጅ ነው። እንግዲህ እዚህ ጋር መጥቶ ለእናንተ ፊቱን ማሳየት አይፈልግም። ለህይወቱም ስጋት ነው፣ ምንም ነገር ታስደርገው ስለምችል ማለት ነው። ልጁ አሁን የብሩክ ሆኖም እንኳን ቢሆን ምንም አይነት ችግር የለውም። ችግር ያለው ነገር ሆኖ አይደለም፣ ግን እንደዚህ የሱ ልጅ ነው የሚያስብል ነገርም ደግሞ የለም እዚህ ጋር ቤተሰቦች። እና ሃይሚ በዚህ መሀል ልጁ የሱ ልጅ ሆኖም ቢሆን እንኳን ልጁ መጎዳ ምንም ያውቅ ልጅ አይደለም፣ ህፃን ልጅ ነው። እና ልጁንም ጠርቼዋለሁ። ልጁን መጥቶ የሚነግረን ነገር አለ ቤተሰቦች። እሱ እዛ ሆስፒታል ሳይሆን ካርድ ክላስ ውስጥ የሚሰራ ያለው ነገር ስለደበረው ለእውነት መቆም ስለፈለገ ነው እንጂ ለሱም ሪስክ ያለው ነገር ነው። እዚህ ጋር መጥቶ እዩን እንዳያት አይዴን እንዳስቀየረች ምናምን መጥቶ ለሱ መናገሩ ሪስክ ያለው ነገር ነው። ግን ከእውነት ጋር ቆማለሁኝ፣ አንተን አግዝሃለሁኝ፣ እውነቱ እንዲወጣ ፈልጋለሁኝ። በዚህ መሀል የብሩክ ልጅ እንኳን ሆኖ ቢሆን እንደዚህ አይነት ችግር መፈጠር የለበትም። በቃ በመሀልም ሃይሚ መጎዳት የለባትም ምናምን ብሎ ነግሮኛል። እሱም ይመጣል፣ እሱንም እናወራዋለን። ሃይሚ ደግሞ በቃ ምንም እንትን ልትይ አይገባም። ለምን ያን ያህል አለውኝ ከጎን ነኝ ብሩኬ፣ ምንም ማንም ሰው ህይወታችን ላይ ገባ ማንም አይበጠበጠንም ምንም ስትይ ነበር። እና አሁን ደግሞ ተገልብጠሽ ነገሩ እውነት ሊመስልሽ የቻለው በምን ምክንያት ነው? ምን ያክል ክፉ መጥፎ ምንም አይነት ነገር ልታረግ እንደምችል መጥፎ ነገር ልታረግ እንደምችል እያወቅሽ ተነስተሽ ከሐሰን ጋር ወደ አዲስ አበባ ብሩክን ለቀሽው ሳትነግሪው በዛ ማታ ተደብቃችሁ ለመውጣት የወሰንሽው። ከብሩክና ከብሩክ ውጭ እኮ ማንም ሰው አማካሪሽም ሊሆን አይችልም፣ ሊያዋጣሽም አይችልም። እንግዲህ ሐሰንም የጓደኝነቱን ልክን ጥግን ያሳየን ትላንትና። እንዴት እንደዚህ ይደረጋል? ሐሰን እንደዚህ ደብሮኛል ከፍቶኛል እንኳን ብትልቁ እዚህ ጋር ብሩክ መጣ እንዲህ እያለች ነው ሃይሚን እየበደልካት ነው፣ ሃይሚን አስቀየማታል፣ ምን ማድረግ አለብን ብለህ እንደ ጓደኛ ማማከር ይመስል እዛ ተደብቀ ትኮበለል ምናምን ደስ አይልም። ሐሰን ደስ የማይል ስራን የሰራው እኔ ስቄና አለባብሽ የማልፈው ጉዳይ አይደለም። የሰማኝ ነው እኔ እንኳንም ትላንት አልኖርኩም። መጥፎ ነገር ነበር የሚቀየመው። እኔ እንደነ ፍጹሜ ወይ እንደ ሀብትሽ ምናምን ገፋፍቼ ምናምን ሰድቤ ብቻ አልነበረ መመለቀ። ምንድነው እሺ ትላንት ባደረከው ነገር ምን ደህና ነገር አረክ? ልጅቷ ራሷን ስታ ወደቀች አይደል? ይሄ ነው ላንተ እንትን ላንተ ጥሩ ነገር ማድረግ ላይ የሚማሰብ ይሄ ነው እዛ ጋር ልጅቷ ተዘረረች ባንተ የመጣ ብሩክ ጋር ሄደ እኮ ብሩክ እንዲህ ብትለው መፍትሄ ይገኛል። ሆስፒታልም ይዟት ይሄዳል። ምን አይነት ነገር ነው እየሰራ ያለው ሐሰን? ደስ አይልም። በቃ ተቆጠብ፣ ድጋሚ እንደዚህ አይነት ነገር እንዳልሰማብህ። እና ቤተሰቦች በዛሬው ቀን የእዩን ጉድ የሚያወጣ ነገር ይዤ ነገ እኔ ቪዲዮ ላይ ስመጣ ነገ ያለውን ነገር ለእናንተ ይዤላችሁ ቀርባለሁ። የና ሃይሚን ህይወት ቅጡን እያወጣው ያለው ነገር ደርሼበታለሁ። እና እንግዲህ አሁን ልጁንም እያየሁት ነው። የሰማውንም ያየውንም መረጃ ይነግረኛል ብዬ ተስፋ አደርጋለሁ። ልጁ ጥሩ ሰው ይመስላል፣ ለምን እንደዚህ ይደረጋል ምናምን ብሎ ተጸጽቶ ነበር ሲያወራኝ የነበረው። እንደውም በጊዜ ባለመናገሩ ሁላ በጣም ደብሮታል። እንግዲህ ልጁ እየመጣ ነው፣ ያለውን መረጃ ይነግረኛል። እንግዲህ ቤተሰብ ሰላም ነው። እንዴት ነሽ? አማን ነው አለ። እሺ እንዴት ነሽ ወንድሜ? ሰላም ነው አለ። ስራ አሪፍ ነው? ስራ አሪፍ ነው። እና አባቴ ትላንት ብዙ ነገሮች እየነገርኩኝ ነበርና ባይሚ ልትተባበረኝ እንደወሰንኩና እንዳሰብኩ ግልጽ አድርገህ ነግረኛል። እንግዲህ በቤተሰብ ፊትም በእነሱ ስምም በሃይሚም በብሩክም ስም ላመሰግን እንትን እላለሁ። እኔም እውነታውን ፈልጌ ነው እዚህ ጋር ያለው ነገር ሊወጣ ስለፈለኩ እንጂ ትላንት በስልክ ብዙ ነገር ያለው በቃ እኔ እዚህ ጋር መተህ እንድነግረኝ ስለፈለኩ እዚህ ጋር ዛሬ የመጣሁት ያለው እውነታ እንዲወጣ ፈልጌ ነው። እና ብዙ ጊዜ እዩ ሆስፒታል እየመጣች ዶክተሩን ተወለች። እኔ ካርድ ክፍል ነው የምሰራው እና ሆስፒታል ካርድ ክፍል ውስጥ ሁሌ እየመጣች በሩን ዘግቶት ነው የሚያወሩት። እና ብዙ ጊዜ እየመጣች ብዙ ነገር ያወራሉ። እኔ መስማትም አልችልም፣ እንደዚህ አይነት ስራዬም አይፈቅድም እንደዚህ አይነት መስማት። እና እዚህ ጋር የመጣሁት የብሩኬ ልጅ እንዳልሆነ ቃል አረጋግጠልን።
ትክክል ነው። ዲኤንኤ እንደተቀየረ በቃ በብዙ ነገር ካንተ ውጪ ይሄንን መረጃ ማንም ሊነግረኝ አይችልም። ገብቶሃል? እኔም እዛ ስለምሰራው ዶክተሩንም ስለምትቀርበው ልታይ ትችላለህ ብዙ ነገርና ልጅቷ በጣም መጥፎ ነገር እያደረገች ነው ያለችው። ትላንት ጭራሽ የሚለቃው ብሩክ የምታውቀው ከሆነ ማለት ነው በዚህች ልጅ የተነሳ ለቃው ተጣልተው አገር ለቃ ልትወጣ ነበርና ወንድሜ ልትተባበረኝ ስለወሰን መጀመሪያ አመሰግናለሁ። ችግር የለም እውነታውን እንደዛ ስለፈለኩ ነው የመጣሁት ማለት ነው። ኦኬ እና እርግጠኛ ነህ ዲኤንኤ ምናምን ተደጋጋሚ ይዘው ሆስፒታል ትመጣለች? እርግጠኛ ነኝ ትመጣለች እና እንደ ኖርማል እንደ ስራ ሰው አይደለም የሚያወሩት፣ በሩ ዘግተው ነው የሚያወሩት እና ብዙ ነገር አለ ማለት ነው። ይሄ ነገር ተቀይሯል ማለት ነው እንጂ እንደተቀየረ እርግጠኛ ነህ ማለት ነው። እሺ በወረቀት ምናምን የተደገፈ ነገር ትለኝ ይችላል? እንደ ካርድ ክፍል ነው የምሰራው። እንደዚህ አይነት ነገር ማቅረብ አልችልም እኮ እዛ ክላስ ውስጥ የምታውቀው ዶክተር ውስጥ እሱ እዩ የምታወራው ዶክተር ውስጥ ገብተህ ሩም ድረስ ገብተህ የሆነ ነገር መረጃ ይዘህ ልትወጣ አችልም? ኧረ እንደዛ አይፈቀድም። ምንም አይነት ነገር እኮ አይፈጠርም። አንተ ላይ ሪስክ ነው እኮ አሁንም ስላልከኝ ነው እኔ እዚህ ጋር ብሩኬ እንደማይሆን ነገር ውስጥ እየገባ ስላልከኝ ነው የመጣሁት ብያለሁ። ተጣልተው ነው ያሉት። ትላንትም በስልክ ነገር ያለው እና ወንድም ይሄን ያህል እኮ ልትተባበረኝ ፈለክ? አሁን እየጠየቁ ያለሁት ነገር በጣም ትንሹን ነገር ነው። የሰው ቢሮ ውስጥ ከፍቼ እኔ እንደዚህ ፋይል ምናምን ማውጣት የኔ ስራ ሌላ ነው፣ የሱ ስራ ሌላ ነው እኮ። ግን ስለ ዲኤንኤ ምናምን ሲያወሩ ሰምታችኋል? ያወራሉ። በር እየዘጉ ነው የሚያወሩት እና አብዛኛው ጊዜ ትመጣለች፣ ታወራለች። በር ዘግተው በቃ ማንም አብራችሁ አይሆንም፣ ብቻቸው ነው የሚያወሩት ምናምን እና እሺ ምንም ሌላ መረጃ የለም። እንችለው ነገር ይላልው እንግዲህ ተውሽ፣ ሌላም በራሴ መንገድ እንትናለሁ። ምን ብችል እንትን ብትለኝ ደስ ይለኛል። እኔ ከዚህ በላይ ምን ማድረጋችሁ? እሺ ዶክተሩን ታውቀዋለህ? አውቀዋለሁ። በማንነቱን እንትን ልነግርህ ይችላል? አረ እኮ እኔ ላገኘው እኮ ነው በራሴ መንገድ እኮ። እኔም አሁን እዚህ ጋር እያገኘሁ ያለሁት ከብሩኬም እኮ አንተ ልነግረኝ ያሰብከው ዲኤንኤን እያስቀየረች እንደሆነ ስለ ዲኤንኤ እንደሚያወሩ ነው እየነገርከኝ ያለው። ይሄ እኮ ዋናው ነገር የነገርኩህ። ሳይሆን በቅርቡ አይታለች፣ እያስቀየረች በቅርቡ አይታለች። አራው በየቀኑ ነው ትመጣለች፣ ያወራሉ በር ዘግተው ምናምን። እና ወንድሜ እሺ ያንን ነገር ታረግልኝ አችልም? ቢሮ ነው ከዚህ በላይ ምንም ማድረግልህ አልችልም። እና እነሱ መያዝ ከፈለክ ሲያወሩ እና መያዝ ከፈለክ ሆስፒታሉ ነገር አለው በቃ በር ዘግተው በሚያወሩ ሰዓት መታ እጅ ክፍል እንድትይዛቸው አደርጋለሁ። እሺ ነገ አሁን ስትመጣ ትደውልልኛለህ? ትመጣለች፣ በየቀኑ ነው የምመጣው ልጅቷ። እና እኔ ወይ ስልክ ስጠኝና ደውልልሃለሁ፣ እዛው ዘግተው ሲገቡ ትይዛቸዋለህ አንተ። እሺ እኔ ከዚህ በላይ ምን ማድረግ አልችልም። እሺ